አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ሰላም ብያለሁ። ውድ ያገራችን ልጆች በያላችሁበት የአላህ ሰላምታ ይለያችሁ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዋትስአፕ ላይ ኦንላይን መሆናችን እንዳንታይ ወይም ደግሞ እንዴት እንደምንደብቅ አሳያችኋለሁ። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። የት እንዳለን ወሬ ላብዛ ቀጥታ ዋትስአፕ ላይ እንዳለን ማለት ነው። ዋትስአፕ እንነድና እዚህ ጋር የዋትስአፕ ላይ እንገባለን። ዋትስአፕ ከገባን በኋላ እዚች ላይ የሶስት ነጠብጣቧን እንካና ወደ ፕራይቬሲ እንዳለን ማለት ነው። እሺ ዋትስአፕ ላይ እንደዚህ ከገባን በኋላ የተደነ ቀጥታ ሴቲንግ ይችን ማለት ነው። ሴቲንግ ጋር እንሄዳለን። ሴቲንግ ጋር ከሄድን በኋላ እሺ አሁን ለምሳሌ ሴቲንግ ጋር ከሄድን በኋላ እዚና ኦንላይን እንዳንታይ እንዴት እንደምንደብቅ አሳያችሁ። ማለት እናንተ ለማሳየት ነው እንጂ ደብቀዋለሁ። ቀጥታ የት እንሄዳለን? ከዚህ ከፕሮፋይላችን በታች ከሚመጡት አማራጮች እዚህ የቁልፍ ምልክቷ ማለት ነው። እቺን ነካታለን። እዛ የቁልፍ ምልክቱን ከነካን በኋላ እዚህ ምን ይመጣልናል? የመጀመሪያው እዚህ ማለት ነው። ኦኬ እዚህ ጋር ከመጣልን በኋላ ለምሳሌ who can see my personal information ወይም ደግሞ last seen and ኦንላይን ይላል። እዚህ ጋር ኦንላይን እና ኦንላይን እንዳንታይ ማለት ነው። ለምሳሌ እኔ አሁን ነው እዚህ ጋር ላስት ሲን የሚለው እዚህ ጋር ስንነካ ምን ይመጣል መሰለች? who can see my last seen። አሁን ለምሳሌ እኔ ማንም ሰው ማየት አልችልም፣ ማንም ሰው አያይም ማለት ነው። ይኸውላችሁም ለምሳሌ እዚህ ላይ ከሆነ የመጀመሪያው ላይ ካደረግነው ማንኛውም ሰው ኦንላይን መሆኑን እናውቃለን፣ ወይም ደግሞ እኛም ኦንላይናችን መሆን ይታያል ማለት ነው። ሶ ከታች ደግሞ እዚህም የግዴታ እዚህ ላይ ከሆነ ደግሞ who can see when I am online። ምሳሌኛ ኦንላይን በምንሆንበት ሰዓት ማንም ሰው ያየናል ማለት ነው። እናንተ ኦንላይን መሆን ካልፈለጋችሁ የት እናደርገዋለን? መጀመሪያው ላይ ከሆነ እናንተ መጨረሻ ላይ። አሁን ለምሳሌ እዚህ ጋር ካደረጋችሁ የእናንተ ሴቭ ያደረጋችሁ ሰዎች ብቻ ነው የሚያዩዋችሁ። ኦኬ ቀጣይ ደግሞ ማይ ኮንታክት ኤግዛክት ወይም ደግሞ እናንተ የምትፈልጉት ሰው ብቻ ማለት ነው። ግን መጨረሻ ላይ የምታደርጋለች ማንም ሰው እንዳያችሁ ነው ባይድ ዝጋ ማለት ነው። ከዛ ቀጥሎ ደግሞ ካንሲ ወይ አይ አም ኦንላይን አሁንም ዝጋ ሴም አስላስት ሚዳውን ዝጋ